ከዛ ኢየሱስ መጣና እንደዚህ አለ እኔ እውነተኛ የበጎች እረኛ ነኝ አለ ከዛ በጎቼ ድምጼን ይሰማሉ አለ ዳዊት እንደዛ እኔ የእግዚአብሔር በግ ነኝ አለ እረኛዬ ይንከባከበኛል እረኛዬ ይጠነቀቅልኛል እረኛዬ መንገዴን ያሰራልኛል እረኛዬ የለመለመ መስክ አይቷል እረኛዬ ከሞት ጥላ ያድነኛል እረኛዬ ነፍሴን ይመልሳታል ይሄ እግዚአብሔር እረኛዬ ነው ብሎ መናገር የሚችል ሰው ራሱን በግ ያረገ ሰው ነው ፍየል ያረገ ሰው አይደለም ራሱን በብዛት ፍየል ያረገ ሰው አለ ምርጥ ነኝ የሚል ሰው አለ እግዚአብሔር እረኛዬ ነው ብሎ መናገር የሚችል እንደ በግ የሆነ ሰው ነው ብልጣብልጥ አይደለም አራዳ አይደለም የበግ ባህሪ ያለው ነው ሲነኩት ዝም ሲገፉት ዝም ሲጎትቱት ዝም የትዕግስት ባህሪ የተሸከመ ለዚህ ሰው ማንም ዳኛ አይሆንም ራሱ እግዚአብሔር ይቆምለታል ለፍየሎች እግዚአብሔር እረኛ አይሆንም ለግመሎች አይደለም እግዚአብሔር ለበሬዎችም አይደለም እግዚአብሔር ለበጎች መልካም እረኛ እኔ ነኝ አለ ኢየሱስ ኢሳይያስ ላይ እንደምን ታውቃላችሁ እንደ ተቅበዘበዙ በጎች ጠፍታችሁ ነበር ይላል ከዛ ሲል እረኛ መጥቶ ሰበሰባቸዋል አያቸውና እረኛ እንደሌላቸው በጎች አይቶ አዘነላቸው ይላል በጎች በአበሻ ወይም በአሕዛብ ወይም በውጭ ሰዎች በግ ማለት ስድብ ነው በእግዚአብሔር ቤት ግን በግ ማለት የእግዚአብሔር ልጅ መሆን ነው እግዚአብሔር አለና ስትሉት እረኛዬ ነው አለና በለመለመ እረኛው በጎቹን ምድረ በዳ ላይ አይመራቸውም በጎች አራት አይነት ባህሪ ያላቸው በጎች ፍርሃት አይወዱ መጨናነቅ አይወዱ በጎች በተፈጥሮ ድንጉጥ ናቸው ትንሽ ነገር ያስደነግጣቸው በደነገጡት ነገር በጎች ቶሎ ይረበሻሉ አይታችሁ እንደሆነ ሰውነታቸው ሁሉ ይንቀጠቀጣል ፍየልስ ብዙ ፍየል ቸርች ውስጥ አለ የፍየል መንፈስ ከድንጉጥነታቸው ባሻገር በጎች ከጥሻ ውስጥ የወጣች ትንሽዬ ድንቢጥ ወይም ትንሽዬ ጥንቸል ታስደነብራቸዋለች የበጎች ሞኝነት አንድ በግ ከደነበረ 30 ነው ተንጋግቶ የሚወጣው አንድ ከቸርች ውስጥ የሆነ ሰው ከወጣ አብሮ ነው ተከትሎ የሚወጣው ለምን እንደወጣ ራሱ አያውቅም በምን ምክንያት እንኳን እንደደነበሩ አያውቅም በተለይ ተከታይ አንዷ በግ ደንብራ ከተነሳች ሁሉም ነው ቸርች ውስጥ የሆነ በግ የሆነ ሰው ድንገት ንቅት ብሎ የሆነ ነገር ደንግጦ ፈርቶ ሰው አስደንግጦት ብድግ ካለ 30ዎቹም አብረውት ነው የሚነሱት ምክንያቱን ሳያውቁ የቸርች መከፈል ምክንያት ደግሞ ይሄ ነው ሁለተኛው በጎች ሰላም ይፈልጋሉ አብረዋቸው ካሉ በጎች ጋር ግጭት ካላቸው መተኛት አይችሉ ማረፍ አይችሉ አይታችሁ እንደሆነ ጥግ ላይ ነው የሚይዙት ቆመው ሌላ በግ ተኝቶ እነሱ ግን ጥግ ላይ ነው የተጣላችሁ በጋላ ስትጣላ የት እንደምትቀመጥ ታውቀዋለህ ከፊት የነበርክ ሰውዬ ከኋላ ትሄዳለህ ከዛ እንደዚህ ብለህ ነው የምትቀመጥ በግ በተፈጥሮ ሰላም ይፈልጋል ሰላም ካላገኘ ማረፍ አይችልም መተኛትም አይችልም በተለይ አብረው ካሉት በአቅራቢያው ካሉት በጎች ጋራ ካልተስማማ ክርስቲያንም አብረው ካለ ሰው ጋራ መስማማት ካልቻለ ኦሬዲ አፈንግጦ ነው የምታገኘው ከቲም ውስጥ አፈንግጦ